ይህ ማሽን ሳየው እኔም ደንግጬ ነበር። ይሰራል ብዬም አላሰብኩም፣ ግን ደግሞ ወደ ስራ መለስኩት። እንዴት አድርገ እንዳስተካከልኩት ማየት ትችላላችሁ። ከዛም በኋላ እንደዚህ አይነት ማሽን ከመጣላችሁ በፊት ይህ ማሽን ይሰራል ብላችሁ ታስቡትም ይሆናል። ይህን ቪዲዮ እስከ መጨረሻ መከታተል አትርሱ። እንደዚህ አይነት አሪፍ ቪዲዮ ሲሰራ ቶሎ እንዲደርስላችሁ ዩቲዩብ ቻናልን ሰብስክራይብ አድርጉት። አሁን ስራውን እኔ ከኔ ጋር ሁኑ። ማሽኑን እየፈታው እገኛለሁ። ተመልከቱት። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ሁኑ። አክሊሉ ላይ የናንተ ወዳጅ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? እኔ ዴና እግዚአብሔር ይመስገን። እንግዲህ እንደምታዩት ነው ማሽኑን ሙሉ ለሙሉ በታትኜ ፈትቼዋለሁ። ውስጥ ላይ ያለው ምንም አልቀረም፣ ሁሉም ነገር ነው የበታተንኩት። ተመልከቱት። ዲናሞ የውጭውም አካል የውስጡም ሁሉንም ነው የፈታሁት። ዲናሞ ምክንያቱም መጥረግ ነበረበት። ዲናሞን ጠርጌዋለሁ። በዛም ላይ ደግሞ ከሰላለች፣ እሷንም ደግሞ ቼክ አድርጌ አስተካክያታለሁ። እንግዲህ አሁን መልሼ ገጥሟለሁ ማለት ነው ዲናሞ። ከዛ ቀደም እንደዛ ስነድ የነበረው ዲናሞ አሁን ይሰራል አይሰራ አብረን የምናየው ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር በመቆየት ይህን ስራ እንዴት አድርገ እንደማስተካክለው ያን እንደዛ የፈነደው ዲናሞን እንዴት አድርገ ወደ ስራ እንደምመልሰው የምታዩት ነው የሚሆነው። በደንብ ተከታተሉት። አሁን እቺ ዲናሞ ሁለቱን ማገናኘት ማለት ነው፣ ውስጡና ውጪውን አካል አንድ ላይ ለማገናኘት ብሎን ሁለት ያስፈልገዋል። በግራና በቀኝ በኩል እነርሱን ሁለቱም ብሎን አሰርኳቸው። በተጨማሪ ጎን በኩል የምትገባ ከሰል አለች። እቺ ከሰል ማለት ነው የምታዩዋትን ከሰል እንደዚህ አስገብቻለሁ። ሁለት ከሰል ነው ያለው በሁለት በኩል፣ በሁለቱም በኩል ያለው ከሰል እንደዚሁ በደንብ አድርጋችሁ ማስገባትና ውስጥ በኩል ካለው ዲናሞ ጋር ማገናኘት ይኖርባችኋል። እንግዲህ እንደዛ አድርጋችሁ ሁለቱን ስትሰሩት እንደዚህ እሳት ዲናሞ የሚያሳይ ከሆነ የሚጭር ከሆነ ያ ችግር ይቀርፋል ማለት ነው፣ ይቀራል ማለት ነው። እንደዚህ አይነት ችግሮችን ለማቅረፍ ዲናሞ ቀይራችሁ ሌላ ወጪ ከምታወጡት ያ ሞተር ባለበት እንዲስተካከል የምታደርጉበት መንገድ ማፍጠር ወይም ደግሞ በደንብ መስራት የሚችል ባለሙያን ማሳየትና ዲናሞ የራሳችሁን እንዲያስተካክልላችሁ መንገር እንዲሰራላችሁ ማስደረግ ይኖርባችኋል። እንግዲህ ይህን በደንብ የምትከታተሉ ከሆነ መጨረሻ ላይ አሁን የመጀመሪያው ዲናሞ ይሰራል አይሰራም በደንብ ታዩታላችሁ። ተመልከቱት። እኔ አሰርኩት፣ ሁለቱን አስሬ ጨረስኩት። እስቲ አሁን ዲናሞ ቼክ ላድርገው እስቲ ይሰራል አይሰራም ዲናሞ ቼክ ማድረግ ነው የሚሆነው። ቀደም እሳት ይጭር ነበር፣ አሁን እሳት እንግዲህ ይጫር። እስቲ እሳት ካለውና ከሌለው አዩአለው። በደንብ ተመልከቱት። ያው አሁን ይሰራል። ትንሽ እሳት ነው ያለው። በጣም አሪፍ ነው ዲናሞ። ትንሽ እሳት ማለት ያ ደግሞ ይጠፋል። አሁን ራሱ ጠፍቷል ማለት ነው። በጣም አሪፍ ነው። አሁን ደግሞ መልሼ ገጥሟለሁ ቦዲ ላይ ማለት ነው። በዚህ ቦዲ ላይ መልሼ ገጥሟለሁ። አሁንም መጨረሻ ላይ በደንብ አድርጋችሁ ተከታተሉት። እናንተ ተመልከቱት እንዴት ሆኖ እንደሚሰራ፣ እንዴት አድርገ እንደማስተካከለው መጨረሻ ላይ ምን እንደሚሆን የምታዩት ነው የሚሆነው። እንግዲህ ከላይ በኩል ቅድም ያሰርኳት ሶስት ማዕዘኗ ይሄ ቦዲ ሁለቱን ማለት ይሄ ሶስቱ ቀዳዳ አለው። በሱ ቀዳዳ የምታሰር ብሎኑን የምትይዝናት ወይም ዲናሞን ከቦዲ ጋር ከዚህ ከላስቲኩ ጋር ከማይኮ ጋር የምትይዝ እና በሱ ቀዳዳ እንግዲህ እንደዚህ እኩል አድርገ ያስቀምጫለሁ። ከዛ በብሎን ሶስት ብሎን አለው። እቺ ጆኳ ሳትሆን ያቺ ከላይ በኩል ቡናውን የምትይዟ ማለት ነው። የቡናው ወይ ጎመን ዘር ወይ ቅመም እናንተ የምትፈጩበት ነገር በሱ ውስጥ ነው እንግዲህ የምትጨምሩት። እሱን የምትይዟን ክዳን እንግዲህ እንደዚሁ ከቦዲ ጋር ወይም ከዲናሞ ጋር አንድ ላይ አገናኝቼ አስራሉ ይታሰራል። ከታች በኩል ያለችው ቅድም ያያችሁት ጥቁሩ ላስቲክ ውስጥ በኩል ቡና ወይም ቅመም እንዳይገባ የምታደርግናት። እቺ ከላይ በኩል ያለችው እንግዲህ ምላጩ ወደ ታች እንዳልፍ የምትሸፍናት። ያው ምላጭ እንደምታዩት ነው አሰርኩት። ምላጭ ታስሯል። ምላጭ እንግዲህ በዚህ መንገድ አስሬ ጨረስኩት። ምላጭ እንዳይወጣ ከላይ በኩል ብሎን ያስፈልገዋል። እንግዲህ በዚህ መንገድ ብሎንም ከላይ በኩል አስሬ ጨርሻለሁ። አሁን የሚያስፈልገው ገመድ ነው። ገመድ እንግዲህ ኒውትራልና ፌዝ አንድ ላይ አገናኝቼ አሰርኩት። ከዛ ቀጥሎ ደግሞ በመክፈቻ በኩል ማለት ነው እነዚህ ቁጥር ማላቸው መክፈቻ ነው ይሄ የምሰራው። እንግዲህ ፓወር እየጨመራችሁ እየቀነሳችሁ መጠቀም እንድትችሉ እሱንም ደግሞ በደንብ በሚገባ ሁኔታ አሰርኩት። ሁለቱም አንድ ላይ አገናኝቻለሁ። ከዛ በኋላ አሁን ክዳኑን ከድነዋለሁ። ከዛ ይሰራል አይሰራም አብረን ቼክ የምናደርገው ነው የሚሆነው። እቺ ነገር ጥቁሯ እንዳያችሁት ነው ቴምፕሬቸር ኦር ሙቀት ማለት ነው የምትከላከልናት እንደ ቬንቲሌተር ማለት ነው። ናት ስትሽከረከር እንግዲህ ትስባለች፣ አየር ትስባለች፣ ታስገባለች። ዲናሞ ሲግል ሙቀቱን ትቆጣጠራለች። አሁን እንግዲህ ያው በዚህ መንገድ እያሰርኩ እገኛለሁ። ብሎኑን አስገብቻለሁ። ተመልከቱት፣ በደንብ ተከታተሉ። አሁንም ትንሽ ደቂቃ ነው የቀረው። እስቲ ይሰራል አይሰራም አብረን እንመለከት። ትንሽ ደቂቃ ነው የቀረው።